ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የሷ ዝርያዎች ናቸው። እንደውም እንደ ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋናው ወሳኝ ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም። ምክንያቱም ኦክሲጅን አይቀላቀልም። ችግሮችን ደግሞ ወደ በረከት እንዴት እንቀይራቸው የሚል ነገር ነው። እንደውም ሐኪም ሲያነሱ እስከ ኖህ ዘመን ድረስ ሄደው የኖህ ዘመን ጊዜ የነበሩት ጌጣጌጦች ጭምር ብለዋል። እንደውም እኔ በሆን ጋዜጠኛ አንተ ቦታ ሆኜ እነዛ ምን ነበራቸው እየጠየቅ ነበረ። ዛሬ ንጉስነቱ ያንተ ነው። ብቻ እነዚህ ገጸ በረከቶችስ ሀገር እንዴት ይጠቀምበት የሚለውንም ብንወያይ በጣም መልካም ይመስለኛል። ይሄን ለማለት ነው። በኖህ ዘመን የነበሩ ጌጣጌጦች ሲባል አንድ ሁለት ሰዎች እዛም ሲስቁ አይቻለውና እንደው ስለሱ ትንሽ ብትይ እስኪ ምንድነው የኖህ ሀብቶች እንዴት ነው? እስኪ አንቺ እንዴት ነው የተረዳሽው? እንዴት ነው ያገኘሽው መረጃ? ብዙ ብሔሮች ቋንቋ ያላቸው የተለየ አጠቃቀም አሁን የኦሮሞ ባህል አለ፣ የኦምና የኩሽ ባህሎች አሉ፣ የሴም ባህሎች አሉ። ልክ እንደዛው ነጋፋት ነሂናሪያ ሻሼ ሌሎችም ዘሮች ጠፍተዋል። አሁን የቀረን አንድ እንትናት የአይከል ዘር ቅማንት ነበር። አይከል ሴቶችን ተወክላለች። በጣም ሁሉ ጊዜ ስሟ እየጠፋኝ ይቸገር ነበር ጥናቱን ስሰራው። በኋላ ነው ከትልልቅ ሰዎች ላይ ወሰድኳት። አይከል በጣም ጎበዝና ልጇ የኖህ ሚስት ናት። ያው 72ቱ ቀን አልፎ ምድር ስትገለጥ ሙቀቱ ሲያበቃ ንፍር ውሃ ስለነበር ከዛ ወጣ ነው ህዝቡ የተረፈው። ያው የቶርም ዘር ከአይከል ነው። አይከል ጎበዝ ናት። ብዙ ቅርሶች ብዙ የሴት ልጆችን የሚወክሉ ነገሮች ያስተላለፈች ናት። አይከሊስት ብለን ብናወጣ እንኳን ያቺ አይከል ሀሳብ የምትወስድ ሴት የመንደር መሪ ናት። አሁን እንደ ሲንቄዎች፣ እንደ ሴት ዳኞች፣ እንደ ሴት የአካባቢ የማህበራት መሪዎች እንደዛ አይነት የአይከልን ስርዓት ይወክላሉ። እንዳትረሳ ተብሎ ነው እሱ የተደረገውና በጎንደር ዙሪያ አይከል የምትባልም ከተማ አለች። ነባር ህዝቦች ማለት ነው። ኔቲቭ አሁን እንላቸው ህዝቦች የአይከል ዘሮች ናቸው በኢትዮጵያ የቀሩት። በጣም መመራመር ትችላላችሁ። በተለይ ወጣት ሴቶች ጎንደር ሄዶ ቅማንት ምንድነው ማህበረሰቡ ውብ ተፈጥሮ ያላቸው ባህላቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ቅማንት ዘር ያላት ሚስት ለባሏ ክቡር ናት። ባሏን በጣም ታከብራለች። ልጆቿን በስርዓት ታሳድጋለች። አይከሊስት በጣም ትልቅ ቤት መስራት የምትችለው የአይከል ሴት ናት። ልክ አሁን ሐሙናይ እንደሚከበር ሐሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው ሐሙን። አይከል ስራዋ ነው የሚከበረው። ጌጣጌጦቹ ምኑ ያለበትን ቦታ እሷ ናት የምታውቀው። ተሸፍኗል። የስንት ሺህ ዘመን ነው እንግዲህ እኛ እንኳን ከኢቲኤል ስንጀምር 5800 ዘመን ከዛ በፊት ነው ያለፈበትን የኖረበትን አስብ። ያ ተሸፍኗል። ያንን እሳተ ገሞራው ያወጣል። ያ አይከልን ቅርሶች ያወጣል። አሁን ለምሳሌ ጣና ዙሪያ ላይ ስትሄድ ቤተ መንግስቶች እኮ ነበሩና ማን ያወጣቸው? ጂኦሎጂስት ያስፈልጋል። በዚህ ባሁን መሬቱ እንኳን ብዙ ጂኦሎጂስቶች ሊወጡ ይገባ ነበር፣ ሊያስረዱ ይገባ ነበር። ቴሌቪዥን ጣቢያው ይሄ ፌስቡኩ ይሄ ምናምን ተራውን ነገር ከሚያወራ እነዚህ ነገሮች እያወጡ ማውራት ነበረባቸው። አልተመራመሩማ። ሲማሩ ለዚህ ምርምር ዝግጁ አልነበረም እንትናቸው፣ ጊዜም አልነበራቸው። አሁን ስለ አይከልም እናጠናለን ከተባለ በጣም ጎበዝ አዋቂ እዛ አካባቢ ሰንብቶ ስለ መድኃኒቷም ስለ አይከል ስለ አሰራሯም ስለ ህዝቡም ባህል ማጥናት ያስፈልጋል። እና እንትኑ ያወጣል። እሳተ ገሞራው ግን ያወጣል። እርግጠኛ ሆነን ነው እኛ የምናወራው።
ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ። እሷ ከጀመረችው በዚህ ስፔሲፊክ ቅማንት ጋር ተያይዞ የቅማንት ወንበር ነው፣ የወንበር ስርዓት ነው። እሱ ስናጠና አሁን አንዳንድ ነገሮች ስታነሳ እህቴ እኔም እሱን እያሰብኩ ነበር እና ምንድን ነው የሚሉት አንደኛ በኢትዮጵያ ውስጥ ይሄ የሴት የስነ ጾታ ጋር ተያይዞ በስነ ጾታ ትልቅ በተለይ የሴቶች ማንነት፣ የሴቶች ክብር፣ ልዕልና፣ ሞገስ አንዳንዴም ብቻም ሳይሆን ገባ ብለህ ስታየው ከወንድ በላይ ናቸው እነሱ በአንዳንድ ስርዓቶች ማህበር በኢትዮጵያ በአንዳንድ ስራ ቅማንት አንደኛው ነው። ሴቶችን ነው ምክንያቱም ሴቶች የእውነት ምንጭ ናቸው፣ የዘር ምንጭ ናቸው እና የእውነት ምንጭ ናቸው። ፈጣሪ ደግሞ እውነት ነው ተብሎ ነው የሚገለጸውና እውነት ማለት ፈጣሪ ነው። ሴቶች እውነትን ይወክላሉ፣ ያ ማለት ፈጣሪን ይወክላሉ ተብሎ በጣም አሁን እንግዲህ አይከል ትወክላለች እዛ ሴቶችን ጋር ተያይዞ የሚነሳው ያለችው ነገር በእርግጥም በቅማንት የወንበር ስርዓታችን ይሄን እኛ በባህል ስርዓቱ ጋር ተያይዞ ማጥናታችንን